እንጂ ሰው እየፈለጋት ነው። የት ነች? ማን ነው እየፈለጋት ያለው? እሺ በቃ በኋላ እመጣለሁ። አሁን ልሂድ። አንተም ግን እኮ ከፈልክ መምጣት ትችላለህ። ሁሉም ይቅርታ ስላደረጉልህ እኛ ቤት መምጣት ትችላለህ። ከቆየሁም ሲጋር ትንሽ ደውይልኝ። እንደዚህ ልበ ሙሉ ይሆንሽ። ቆይ ናኦል ነው እንደዚህ የቀየረሽ? ትሰሚኛለሽ ፍቅር፣ እኔ ልጅ ነኝ እንጂ ናኦል አይደለሁም። እሺ ሲጀመር እዚህ ቤት ራሱ ባላይሽ በጣም ነው ደስ የሚለኝ። እኔ ደግሞ ምን አባሽ አረኩሽ? ካንቺ በለኛ ፖል ጋር እንደዚህ አጋጭቼ ወደ ልጅነትሽ እንዳልመልስሽ። ኧረ በቃ አንተ ማስረክ ነው የምታውቀው። የጽናት ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። በጣም በሚገርም ሁኔታ እንግዲህ አንዳንድ ጊዜ የፍቅር ካራክተር ማለት ነው አንድ ጊዜም ስለ ፍቅር ምንም አላስተማራትም። ያው ቢያንስ እንኳን አንዳንዴ ሰዎች ክፉም ቢሆኑም አንዳንድ ጊዜ ደግሞ መመለስ አለባቸው። ሙሉ ለሙሉ ይመለሳሉ ሳይሆን ቢያንስ የተወሰነ ፍቅር ማሳየት አለባቸው ማለት ነው። እናም ደግሞ ፍቅር ይኸው ከጀመሩ ጀምሮ አንድ ቀን ጥሩ ሆና አታውቅም። ሁልጊዜ ለራሷ ነው። ሁልጊዜም በቃ ተንኮልን ነው የምታስበው፣ ሰዎችን ለማስወገድ ወይንም ደግሞ ከስሯ ለማጥፋት በቃ ሁሉን ነገር ለማድረግ የተቻላትን ማለት ነው ለማድረግ እሷ ወደኋላ አትልም። ቢሆንም ካራክተሩ ያው የተወሰነ ፍቅር ማስተማር ነበረበት። አሁንም ወደፊት እንግዲህ የሚፈጠረውን እናያለን። ምናልባት መጨረሻ አካባቢ የሆነ ነገር ደርሶባት ጥሩ ሰው ልትሆን ትችላለች። ቢሆንም ደግሞ አለ እንግዲህ በጣም ነበር የፈራችው። አባቴ እዚህ ያገኘኛል ብላ በጣም ፈርታ ነበረ። ይኸውም ደግሞ ወስዶ ይድረኛል ወይንም ደግሞ ወስዶ ካልዳረኝ ይገለኛል በማለት በጣም ፈርታ ነበረ። ከዛም ደግሞ አይዞሽ ያለውልሽ እያለ ነበር ዴቭ አንዳንድ ጊዜ ቢወላውልም ያው ከሷ እስካሁን ምንም የራቀ ነገር የለም። እሷ ግን እኔ እምቢ እያለችው ነው ማለት እንውጣና ቤት እንከራይና የራሳችንን ኑሮ እንኖር ብሏት ነበረ። ነገር ግን እሷ እምቢ አለች። እኔ እናትና እህቴን እያስተዳደርኩ ነው፣ ቤተሰብ እየላክሁ ነው ብር፣ ስለዚህ እኔ ግዴታ መስራት አለብኝ እንጂ አንተን አግብቼ ልቀመጥ አልችልም። ብዙ ነገሮች አሉ፣ ብዙ የሚስተካከሉ ነገሮች አሉ እና እነኛን ታላስተካክል ወንድ የሚባል አላፈቅርምም አላገባምም ብላ መለሰችው ማለት ነው። እሱን ግን መውጣት ትፈልጋለች፣ ከሱ ጋር አብራ መሆን ትፈልጋለች። ነገር ግን ደግሞ ፍቅር አታስቀምጣቸውም ማለት ነው። ራስ ወዳድነት የተነሳ ፍቅር እሱን እወድሃለሁ በፍጹም ከልቤ አጠፋም እያለች እንግዲህ ሰግጣበታለች ማለት ያው እሷ በጣም የምታፈቅረው አይመስለኝም፣ ግን ታዴ ለመንጠቅ ነው ቀልህ ስለገባች ነው። አደጋ ሄዶ ኩሽና ሄዶ ቆሞ እያወራ ነበረ። መጥታ ምንድን ነው አንቺ ምን አስነክተሽ ሆነው አንቺን የሚከተለው ለምን እኔን አይከተለኝም? ለምን ጥሩ ነገር አያወራኝም እንዳንቺ እያለች እየተሟገተቻት ነበር። እኔ ምን አቅልሻለሁ? ሄደሽ እሱን ጠይቀው፣ እኔ ምንም አውቀው ጉዳይ የለም፣ ሄደሽ መጠየቅ ትችያለሽ ዴቭን ብላ ነው የመለሰችላት። እንደ ድሮ አይደለችም። ዛሬ አዴ ጉልበት አውጥታለች ማለት ነው። ይሄ ሁሉ የመጣው ደግሞ በሊሊ ምክንያት ነው። ሊሊ እናት ከዚህ መብትሽን ማስጠበቅ ትችያለሽ። ለምንድን ነው ይህን ያህል በደል ሲያደርሱብሽ ዝም የምትያቸው? ሲመቱሽ፣ ሲያስፈራሩሽ፣ ሲሰድቡሽ በአግባቡ ከአዘዙሽ ይዘዙሽ፣ በአግባቡ ስራሽን ስሪ እንጂ ምን አገባቸውና መብትሽን ይጋፉሻል ስትላት፣ ከዛ ወዲህ ነው በቃ አደይ ይህንን ሁሉ ኃይል ያመጣችው ማለት ነው። በጣም በሚገርመው ሁኔታ ቤዛ ያው የምትሰራው ነገር ሁሉም ህገ ወጥ ነው። እንግዲህ ሊሊ ነቅታባታለች ማለት ነው። እያንዳንዱ ነገር ቤትሽም ተወረሰ ወይም ዳገባሽም እያንዳንዱ ነገር መጣራት አለበት። ዝም ብሎ ላንቺ ገንዘብ መስጠት አለ እንዴ ስትላት በጣም ነው የደነገጠችው። እና ባርኮትን ማዋራት አለብን ስትላት በጣም 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 ነው የደነገጠችው ማለት ነው። ከሚባለው በላይ ይሄ ሁሉ የውሸት ነው ማለት ነው። እና ባርኮትን እናናግረውና እያንዳንዱ ነገር መጣራት አለበት ስትላት በጣም ፈራች ማለት ነው። ተተቀመጠችበት እንዲሁም ብድግን ያለችው
ለምንድነው የምታናግሪው? ምን ፈልገሽ ነው ከሱ በማለት መለሰችላት። እንግዲህ ይህን ስትላት የላም እንደመጠጠር አለ። እንዴ ሊሊ ያለችው እውነት ነው እንዴ? እኔ እኮ ግማሽ ሚሊዮን ብር እየፈለግኩላት ነበረ ልሰጣት። ባርኮትም እዛ እየለፋ ነበረ ሊሰጣት ማለት ነው። እንግዲህ ይችን አጠረቃቅማ ምናልባት ወደ አካውንቷ ሲገባላት ጥላ ልጠፋ ይመስለኛል። የሁለቱንም ብር ይዛ ያው ልሸውዳቸው ይመስለኛል። እንግዲህ ይሄ ሁሉ እንትን የምትለው እንጂ ቤቷ በእዳ ተይዞ አይደለም። እንግዲህ ሊዲያና ናኦል በጣም ደስ ብሎኛል። በእኔ ቢቀጥሉ ፍቅራቸውን በፍቅር ቢቀጥሉ በጣም ደስ ብሎኛል። ናኦልም እንግዲህ ከተሳሳተው ስህተት ተመልሷል። እስካሁን ያልተመለሰች ፍቅር ብቻ ናት ማለት ነው። እሱም ላደረጋቸው ነገሮች ሁሉ ቅጣቴን አግኝቻለሁ፣ ስለዚህ ይቅርታ ጠይቄያለሁ፣ ይቅር በሉኝ ብሏል። አደይና እንግዲህ ሊዲያ አዝነውለታል። አደይም በጣም ነው ያዘነችለት። ሄደን እሱን መጠየቅ አለብን፣ ለሰው መድረስ አለብን፣ ስለዚህ እንሄድ ብላ ሁሉንም ሰብስባ ይዛቸው ሄዳ ነበረ። ይዛቸው በሄደ ጊዜ ፍቅር እኔ እንሄድ ብትባል እምቢ አለች። ቤት ውስጥ ተቀመጠች። እዛ ተቀምጣ ባርኮት ይመጣል። እንዴ ባርኮት ሰዎቹ የከዱ ሁሉም አንቺ ብቻ ነሽ እንዴ ያለሽው ሲላት፣ አዎ እኔ ብቻ ነኝ፣ ስራ ተሰራ ዲከም ብሎኝ አሁን ማረፌ ነው አለችው። እንዴ አደይ የከዳ ነው አንቺ የምትሰሪው? እንዲ አደይ ማታ ሄዴ ቆየ እኮ ኤላ ቤት ነው የምትውለው የምታድረው፣ ከሊሊ ጋር ሲያወሩ ሲፈተፍቱ። እንዲ አንቺ ነሽ የምትሰሪው? አዎ ጥፍሮች ራሱ እልቅ ብለዋል፣ ጣቶች አልቀዋል። ሳጥብ ሳበስል ሳጸዳ ቤቱን እኔ ላይ ተጭኖ ይሄ ሁሉ ሰው ቤት ውስጥ ተቀምጦ እኔን ነው የሚያዘው ስትለው ባርኮት በጣም ተናደደ ማለት ነው። ለምንድን ነው እህቴን እንደዚህ የሚያስቸግሯት? ለምንድን ነው የሚያዟት? እያንዳንዱ ሰርቶ አይበላም ወይ በማለት በቃ ዝም በይ፣ አሁን እኔ ሲመጡ እንነጋገራለን። የት ነው የሄዱት ሲላት፣ ወሽርሽር ነዋ። እንዲ እኔ እንዲ አንቺ ማስሄጅም እንዴ? እኔ አልሄድኩም፣ ነይ እንሄድ የሚለኝ የለም። ስራውም እንደምታየው እኔ ላይ ጫና በስቷል። ስለዚህ እኔ ተነስቼ ቤቱን ጥሌ መሄድ አልቻልኩም፣ እነሱ ሽርሽር ሄደዋል ስትለው በጣም ተናዶ ቆይ ሲመጡ እኔ እንትን እላችኋለሁ፣ አናግራችኋለሁ፣ ለምንድን ነው እንዲህ የሚያደርጉት ብሎ ተናዶ መኝታው ሄድና ይተኛል። ከዛ ይደውልላታል ቤዛ በቁጣ ፈረስ ቶሎ ብለሽ ብይና ይላታል። ቤት ስትሄድ ባርኪ እንዴት ነህ ስትለው ደህና ነኝ እንዴት ነበር ሲላት፣ አይ እንዴ አሁን ለሶድ ሄድ እዛ ሄደን ነው ተሰብስበት ስትለው፣ አደይ ለምንድን ነው መስራቷን አቁማለች እንደዚህ ቤት ሲላት፣ አላቆመችም እዚህ ጋር እውነት ተናግሪያለች ቤዛ ማለት እንደ ፍቅር አልሆነችም። ለእሷ ሄደን ነው ተሰብስበን ነው አልጋ አሁን ትመጣለች። እንደውም አሁን ነው የሄደችው ከኛ ጋር። ለምንድን ነው ስራዋን የምታቆመው? ስራዋን እየሰራኝ ነው ስትለው በጣም እንደገና ተናደደ ማለት። ቶሎ ብሎ የእህቱን ያምናል። እህቱ ስለሆነች ስለሚጨነቅላት የምትለውን ሁሉ ስለሚያምን፣ ነገር ግን ያው የሆነ ነገር ሳይጠይቅ ቶሎ ብሎ ሄዶ ከሰዎች ጋር አይጣላም ባርኮት። በጣም የሚገርም ነው። እና ባርኮትና ቤዛ ቁጭ ብለው ሊሳሳሙ ሲሉ ዴቭ ይገባባቸዋል ማለት ነው። ዴቭ ያፍርና ተመልሶ ከክፍላስ ይወጣል። በጣም በሚገርም ሁኔታ ዴቭ ከዛ እነሱን ሲያይ አደይ ጋ ሄደ። አደይ እንደነሱ ትሆናለች ብሎ ወይንም ደግሞ እንደ ባርኮትና ቤዛ ትስመኛለች ብሎ ወደ እሷ ጋር ተጠጋኔ። ሁልጊዜ ልቤ እየመታ ነው፣ ሁልጊዜ እያፈቀርኩሽ ነው፣ ወዲያው ቢያንስ እንኳን የተወሰነ እንትን እንኳን ፊት ስጭኝ እያላት ነበረ። እኔ ፊት ልሰጥህ አልችልም፣ ብዙ ችግሮች አሉብኝ፣ ስለዚህ እባክህ እንደ ተረጋጋ እያለችው ነበረ። እንግዲህ ሊዲያ እንደ በፊቱ አይደለችም፣ ተቀይራለች። ለእንትና ራሱ የፍቅርን ነገር ራሱ እያንዳንዱን አሰማትም ማለት ነው። እሷ ማታወራትም ተጠግታ እንደ ጓደኝነት ስለ አደይ ክፉ ነገር ስትናገር ዝም በይ እየሰራች ታበላሻለች። አደይ ምን አርጋሻለች? አርፈሽ ተቀመጪ ስትላት ይሄ ናኦል የሚባል ሰውዬ ቀይሮሻል፣ ምን አስነክቶሽ ነው? ምን አብልቶሽ ነው? ምን አገባሽ? ምንም ያስነካ ምን ቂጥ አረገሽ ብላ መለሰችላ ማለት ነው። ዩቲዩብ